ዩቲዩባችን እይታ እንዲኖረው እነዚህ 3 መንገዶችን ማድረግ እንችላለን። ጀማሪ ዩቲዩበር ሆናችሁ ዩቲዩብ ቻናል ከፍታችሁ ዝም ብላችሁ ቁጭ ያላችሁ ወይም ደግሞ በምን እንስራ ብላችሁ አስባችሁ ከምንም ዝም ብላችሁ ቁጭ ያላችሁ ማለት ነው። ማድረግ የምትችሉትን 3 ነገር ዛሬ እነግራችኋለሁ። ቪዲዮን ሰብስክራይብ በማድረግ ጀምሩ። አንደኛው የቪዲዮ ጥራት ነው። ጀማሪ ሆነን ደግሞ የቪዲዮ ጥራት እንዴት እናገኛለን የምትሉን ከሆነ ለምሳሌ በፀሐይ ብርሃን መጠቀም እንችላለን። ደግሞ ቤታችሁ ለፀሐይ ብርሃንም ወይም ከመስኮት ምናምን የሌለው ከሆነ ደግሞ መስታወት ከሆነ የቤታችሁ በር ፀሐይ መጀመሪያ ሲወጣ ወደ ምስራቅ የዞረ ከሆነ ወይም ደግሞ ወደ ምዕራብ የዞረ ሆኖ ቤታችሁ ያን ምን ታደርጋላችሁ? ቤታችሁ ውስጥ ሆናችሁ በመስታወቱ ስር እንትን ትላላችሁ። ፊት ለፊት ማለት ነው። መጋረጃውን እንዲህ አድርጋችሁ ፀሐይ በሚገባው ታደርጋላችሁ። ከፀሐይ ፊት ለፊት ቁጭ አድርጋችሁ መስታወቱ ላይ ሰረገላ መክፈቻው ሰረገላ አለ። እሱ ላይ ከአራት ማዕዘኑ ላይ ስልኩን ታስቀምጣላችሁ እንዳይወድቅ አድርጋችሁ ማለት ነው። እንዳይወድቅ አድርጋችሁ ስልኩን ካስቀመጣችሁ በኋላ እናንተ ቦታ አመቻችታችሁ ለራሳችሁ ስልኩ ጋር ትይዩ ሆናችሁ ቁጭ ማለት ነው ማለት ነው። ከዛ መስታወት ውስጥ ሆናችሁ ፀሐይ ብርሃን ከውጭ ስላለ በደንብ ብርሃን ይሆንላችኋል። አንደኛ በዚህ ቪዲዮ ጥራት መስራት ትችላላችሁ። ያላችሁትን ነገር መጀመር አለባችሁ። ዝም ብላችሁ ቁጭ ብላችሁ መጨናነቅ የለባችሁም። በዚህ መንገድ በጣም ቪዲዮአችን ጥራት እንዲኖረው ማድረግ እንችላለን። ሌላው ሁለተኛ ደግሞ በስልካችን ብቻ የምንጠቀም ሰዎች ኤዲት ማድረግ ነው። ኤዲቲንግ ላይ በጣም ቆንጆ አድርጎ ኤዲቲንግ ማድረግ አለብን። የሚቆራረጥ ነገር ወይም ደግሞ ቪዲዮአችሁን ስትሰሩ የምትሳሳቱት ነገር መጀመሪያ ቪዲዮ ስንጀምር በጣም ስለምንሳሳት ኤክስፒሪያንሱም ስለሌለን ልምድ ስለሌለን በማውራት ያን ስለምንሳሳት እንትን ማድረግ አለብን። ይሄ ማውጣት አለብን። እያየን ማውጣት አለብን። የተደጋገመ ቃል ይኖራል። በቃ ወይም አስነጥሳችሁ ሊሆን ይችላል። ሌላ ስህተት የሰራነውን ሁሉ ቪዲዮ ጋር ካፕከት ላይ በማስገባት ቪዲዮን በትክክል ማስወጣት እንችላለን። ወይም ደግሞ የተሳሳተ ቃል ካለ በሱ ኤዲት ማድረግ እንችላለን ማለት ነው። በሌላ ባይሰራም ስልካችን እንደዛ አድርገን መስራት እንችላለን። ሌላኛው ሶስተኛው ደግሞ ምንድነው? ተመልካች እንዲኖረው ተምብለናችን እንትን ማድረግ አለብን። ተምብለን በደንብ መስራት አለብን። ተምብለን ስንሰራ በቃ ከለሮቹን ብንችል ከለሮቹን እንትን ማድረግ አሁን ቪዲዮ የምንሰራው አለ አይደለ? ቪዲዮውን ከመስራታችን በፊት ተምብለን አዘጋጅተን ከለሮቹን ማወቅ አለብን። ብትችሉ ጎግል ላይ የከለሮችን ስም ከነ ጥቅማቸው ወይም ደግሞ ቀይ በምን ይደረጋል፣ አረንጓዴ ደግሞ ለምን ሲሆን ነው የሚደረገው፣ የቪዲዮ እና የከለር ማች ማድረግ አለብን። ምክንያቱም ቪዲዮ እና ከለሮቹ ማች ካደረጉ እንትን ማድረግ እንችላለን። ተምብለኑ በትክክል ወይም ደግሞ ሰዎች ገብቶ እንዲያዩን ያደርጋል ማለት ነው። ተምብለን ሌላው የቀረው ምንድነው? ድምጻችን ነው። ድምጻችን ማይክ የለኝም ብላችሁ ዝም ብላችሁ መቀመጥ የለባችሁም። ይኸው እኔ ያለ ማይክ ነው የምሰራው። እንዳያችሁት ላይትሪንግም የለኝም ማይክም የለኝም። ዝም ብዬ ነው የምሰራው በፀሐይ ብርሃንና ደግሞ ጸጥ ባለ ቦታ። ለምሳሌ አስፈቅዳችሁ በጠዋቱ ፀሐዩን ለመጠቀም ማለት ነው። 5 ደቂቃ ወይ 6 ደቂቃ ብቻ ስለሆነ አስፈቅዳችሁ መስራት ትችላላችሁ። ጸጥ ያለ ከሆነ ድምጻችሁ በደንብ ስለሚሰማ በዚህ ዩቲዩብ ጀማሪ ሆናችሁ መስራት ትችላላችሁ። አብረን እንስራ። ሰብስክራይብ እያደረጋችሁ አበረታቱኝ። ካላችሁ ኮሜንት ላይ አስቀምጡኝ። የቪዲዮውን ስላያችሁ አመሰግናለሁ። ሰብስክራይብ በማድረግ ተባበሩኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።